ህጻናት ይዘው ትምህርታቸውን ያቋረጡ ስላሉ ይህንን በመረዳት መንግስት ካለ እንዲደርስላቸው ከሌለ ግን ያለም አቀፉ ማህበረሰብ ለጊዜውም ቢሆን ችግራቸውን ተረድቶ እርዳታ እንዲያደርግላቸው ጥሪ ያቀርባሉ። እኛም እየተከታተልን እዚህ ቦሌ ክፍለ ከተማ ሌሎች አካባቢዎች የፈረሱ ስፍራዎች አሉ። እነሱንም እየተከታተልን የምናስጎበኝ ነው የሚሆነው። ስለተከታተላችሁን እናመሰግናለን። ዲስቲቪ ህብረተሰቡ ላይ ያሰራቸውን ውሰት ይቅርታ ማለት ነው። ዲስቲቪ በእኛ በግብር ነው በእኛ ነው የሚተዳደረው። ለህዝቡ ነው ህዝቡን ነው ማገልገል ያለበት እንጂ በአንድ መንግስት አካል እዚህ ጋር ቅረጽ እዚህ ጋር አውሬ የተባለውን እሱ መርጦ ማውራት አለ። ከዚህ በፊት ይሄ ማስረጃ ወረዳ ብናጣ ክፍለ ከተማ እናገኘው ነበር። ክፍለ ከተማ ቢጠፋብን ወረዳ እናገኘው ነበር። ላላፊው ጠየቀ። ይሄ ማስረጃ የት ሄደ ታደዛሬ? ማስረጃ ጠፋ። እሱን ሰባሰቡ 97 አግኝተናል። ከቀጠና አንድ ከቀጠና 6 ነው ማለት ነው። ለነዚህ ፈርሙ እነዚህ ብቻ የሚገባቸው ሲባሉ እኛ እንዴት ነው የምንፈርመው? ያው አንፈርመም ነገር እያደረግን በአንድ ቀን ተነስተ 30 ዓመት የኖርንበት ቦታ ነው። ይሄ ቦታ በአንድ ቀን በሁለት ቀን ተነስተ እቃችሁን አንሱ እዚህ ተወልዳችሁ እንዴ? እዚሁ ተወልጄ እዚሁ ያደግኩበት ቦታ ነው። ክቡራን ተመልካቾቻችን አሁን የምንገኘው ወረዳ እዚህ ቦሌ ክፍለ ከተማ ወረዳ 13 ቀጠና 6 ግራር ሰፈር ተብሎ የሚጠራው አካባቢ ነው። እንግዲህ ቀደም ብለን ቃለ መጠይቅ ያደረግንላቸው ሰዎች እንደነገሩን ከሆነ ከዚህ በፊት ምንም እንኳን ክፍለ ከተማው ቃል ቢገባላቸውም የተሻለ ቦታ ኮንዶሚኒየም ቤት እንደሚሰጣቸው ቃል ቢገባም ቃሉን ሳያከብር በድንገት 11 ሰዓት ላይ መጥቶ ባልተዘጋጁበት ሁኔታ ማለት ነው ቤታቸው ፈርሶ ከነ ልጆቻቸው ጎዳና ላይ ወድቀናል ሲሉ ዛሬ እዚህ ገልጸውልናል ማለት ነው። እንግዲህ እኛም በስፍራው ተገኝተን ይህንን ለማጣራት ሞክረናል። እንደምታዩት ክቡራን ተመልካቾቻችን የአብዛኞቹ ዜጎች ቤት ፈርሷል ማለት ነው። በአንድ ቤት ውስጥ በትንሹ ለመግለጽ እንደሞከሩት ከ5 እና ከ4 ያላነሱ ህፃናት እንዳሉ ነግረውናል። እንግዲህ በአማካኝ ከ170 በላይ አባወራዎች አሉ። እነዚህ አባወራዎች ዛሬ ላይ ያላንዳች ምትክ የቤት ኪራይ እንኳን ሳያገኙ ጎዳና ላይ እንደወደቁ ገልጸውልናል። ስለዚህ ይህንን መረጃ የምትከታተሉ እዚህ ወገኖቻችን እርዳታ የሚሹ የሚፈልጉ